አሽፌዝ ሙሌ ሚደናሞ ዮያኮ ምሽሳሜ ዋኔ በታጉዲሳኮ ከበላፊሳ ወዳኔ ረማሞ ከዋይ ገረታ ወንድምሽሚናሞ ከበላፊሳ ወዳኔ ረማሞ ከዋይ ገረታ ወንድምሽሚናሞ ቢሱኮ ድብሌራማኮ ቢሱኮ ሰምኔራንቶኮ ቢሱኮ እግዚአብሔር ለምን ይዘገይ? አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ፣ በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለግከው ነገር እንዳ በእግዚአብሔር እንድትታመኑ የሚዘገየው። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለእናንተ ደስ ይለኛል አለ። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። ለምሳሌ አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። ከዚህ በኋላ እንደዚህ ይሆናል። ተናግራቸው አይደለም፣ ተናግራ አይደለም። ገና የሚያውቁ ሰዎች ሲያዩ የእግዚአብሔርን ታላቅነት ያያሉ፣ የእግዚአብሔርን አዳኝነት ያያሉ፣ የእግዚአብሔርን ፈዋሽነት ያያሉ። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ እንደዚህ አለ። አልዓዛር ተሞላል። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ ለክብር እንደሆነ